ንስር አንድ ላይፍ ኤክስፒሪየንስ አላት፣ ኃይሏን ማደስ። ደግሞ እኮ ኃይሏን ማደሷ አይደለም የሚገርም፣ ኃይሏን የምታድስበት መንገድ እንጂ። አቅም በሚከዳት ጊዜ ማንም ወደማይደርስበት ሸለቆ ትሄዳለች፣ አሊያም ትልልቅ አውሎ ነፋሳት ወዳሉበት ትሄድና ከአውሎ ነፋሳት ጋር ትግል ትገጥማለች። እዛው በትግል መሃል ኃይሏን ታድስና ቀድሞ ወደ ነበረችበት ከደመና በላይ መብረርን ታገኛለች። ኃይሏን እንደገና ታድሳለች። ወገኖቼ እኛም ክርስቲያኖች ከንስር ሕይወት ጋር ተመሳሳይ ሕይወት አለን። ለዚህም ነው መጽሐፍ ቅዱስ ሲናገር በትንቢተ ኢሳይያስ ምዕራፍ 40 ቁጥር 30 ላይ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ አይታክቱም ብሎ ይናገራል። በእኛ ሕይወት ላይ መከራ በሚበዛበት ሰዓት መጥፊያችን ሳይሆን ኃይላችንን ማደሻ